ሐዋርያቶች በኢየሱስ ስም ነው ያጠመቁት ብለሃል። አሁን ጥቅሱን ስጠኝ። ሐዋርያቶች በኢየሱስ ስም አጠመቁ ወይም በኢየሱስ ስም እናጥምቃችሁ ወይም በኢየሱስ ስም አጠመቁ የሚል አንድ ጥቅስ ፈልገህ ስጠኝ። ከየት አመጣኸው? ሐዋርያት ክርስቲያኖችን በኢየሱስ ስም ያጠምቋቸው ነበር ወይም በኢየሱስ ስም አጠመቋቸው ወይም በኢየሱስ ስም አጠመቁ የሚል አንድ ጥቅስ ከየት አመጣህ? የለም። ያለው ኢየሱስ ሐዋርያትን በአብ በወልድ በመንፈስ ቅዱስም አጥምቁ ነው ያለው። ማጥመቅ፣ አጥምቁ፣ አጠመቁ ምናምን የሚል ከፈለግ በአብ በመንፈስ ቅዱስም። ተጠማቂዎቹ ግን የታዘዙት ትእዛዝ በኢየሱስ ስም ተጠመቁ ነው። ስለዚህ ተጠማቂዎቹ ሲጠመቁ አዎ እየጠሩ የተጠመቁት የኢየሱስን ስም፣ ሐዋርያት ግን የኢየሱስን ስም እየጠሩ ያጠመቁበት ቦታ የለም። ሐዋርያትማ በማን ስም እንደሚያጠምቁ ጌታ ነግሯቸዋል። ይሄ አይጠፋቸው። አንተ ጋር ግን መጥተው የሚሉ ምንድን እነሱ በማን ስም እንደሚያጠምቁ ማለት በጥምቀት ሰዓት የማንን ስም እንደሚጠሩ እነሱን አትነግራቸውም፣ ያውቃል። አንተ ግን ስትጠመቅ የምትጠራው ስም ይነገርሃል። እኔም ሳጠምቅ እንደዛው እኔ በማን ስም እንደማጠምቅ አውቃለሁ። በአባት በልጁና በቅዱሱ መንፈስ ስም ነው፣ በሥላሴ ስም። አንተን ግን መጥቼ በኢየሱስ ስም ተጠመቅ ኃጢአት እንዲሰረይ በኢየሱስ ስም ላጥምቅ አላልኩም። በኢየሱስ ስም አጠመቁ የሚል የለም። በኢየሱስ ስም እናጥምቅ የለም። ለአንተ የተሰጠ ትእዛዝ፣ ለተጠማቂው የሚሰጠው ትእዛዝ በኢየሱስ ስም ተጠመቅ ምን ማለት ነው? በጥምቀት ሰዓት የምጠራው ስም ማለት ነው። ሳጠምቅ ይህን ስም እየጠራ ቀላል ማብራሪያ ልስጥ። ሐዋርያት ሥራ ላይ አንድ ሰው በኢየሱስ ስም ሲጠመቅ ላሳየ። ሳውል ወይም ጳውሎስ ምን አለው? ሐናንያ ተነሳ፣ ስለምን ትዘገያለህ? ስሙን እየጠራህ ተጠመቅ፣ ከኃጢአትም ታጠብ። ስሙን እየጠራህ ተጠመቅ። ተጠመቅ ከኃጢአት ታጠብ አይደለም፣ ስሙን እየጠራህ ተጠመቅ። በኢየሱስ ስም ተጠመቅ። እሱን ስሙን የምጠራውን እየነገረህ ነው። ስለዚህ ተጠማቂው የኢየሱስን ስም እየጠራ ነው የሚጠመቀው። ስለዚህ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ አይደለ የሚለው በኢየሱስ ተጠመቁ ሳይሆን በኢየሱስ ስም ተጠመቁ። ለአንተ የተሰጠ ትእዛዝ። እኔማ በማን ስም አጥምቅ እንደተባልኩ አውቃለሁ። አንተ ግን የኢየሱስን ስም መጥራት ግዴታ ነው። ስለዚህ ሐዋርያት ሥራ ላይ ምን ይለዋል? በኢየሱስ ስም መጠመቅን እዛው መጽሐፍ ቅዱስን የሚያብራራው ራሱ መጽሐፍ ቅዱስ ኮሜንታሪም ዲክሽነሪም በኋላ ነው የሚያስፈልገን። ሲያጠምቀው ቦታው ጋር ታገኘዋለህ። ምንድን የሚለው አሁን ስለምን ትዘገያለህ? ስሙን እየጠራ